ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ያሲን መሐመድ ነኝ። ከረጅም ጊዜ በኋላ ዛሬ ተገናኝተናል። እንግዲህ ዛሬ በኒኒ አካባቢ ነው የምገኘው። ለኸይር ስራ፣ ለመልካም ስራ፣ ለበጎ ስራ ነው ዛሬ እዚሁ የተገኘሁት። ምንድነው እዚህ ጋር የምትመለከቷት እንግዲህ እህታችን መክያ ትባላለች። 17 ዓመት ይሆናታል። ምን አጋጠማት? ምን ሆና ነው? እንደው ምን እክል ገጥሟት ነው እንደዚህ ስርስር አድርጎ ያስቀመጣት? ምንድነው ምን አጋጥሟት ነው የሚለውን ከወንድሞቼ ጋር በመሆን ወደዚህ ይገኛለሁ። እስኪ ኢንሻአላህ እንጠይቃታለን። ስለሷ አንዳንድ መረጃዎችን እንጠይቃለን። ባላህ ፈቃድ ደግሞ እንግዲህ መክያን በተቻለው አቅም ለመርዳት ሁላችንም ርብርብ እናደርጋለን። ሁላችሁም ቤተሰቦቼ ቻናሌን ሰብስክራይብ እያደረጋችሁ እዚህ ጋር እንግዲህ ተመልካቾቻችን የምትመለከቱት እህታችን መክያ ትባላለች። ይሄ ደግሞ ወንድሟ ፈርዶ ወንድሟ ነው። ከመቼ ጀምሮ ነው ያጋጠማት? መቼ ነው እንደዚህ አይነት ህመም ውስጥ የገባችው? መቼ ነው? አሁን በ8 ዓመቷ ነው የጀመራት። በ8 ዓመቷ ነው የጀመራት እስካሁን ድረስ በቃ ያው በዛም በዚህ ያንተኛ ምንም ይላል። ሲጀምራት እንዴት ነው? በቃ የሆነ በቃ እንዲማሯሮት ምናምን እያደረገ ይጀምራል። በታዛው ምናምን ይዞርሽ በቃ የሆነ በቃ አዛው ይቀላታል። በቃ ወደ መጨረሻ ይቀላታል፣ ያንጫራል ማለት ነው። ከዛ በኋላ ያው በዛው ወደቀች ማለት ነው። ያው ተመልካቾቻችን እንደምታዩት እንግዲህ ምንድነው ከጊዜ በኋላ ነው በ8 ዓመቷ ነው የጀመራት ማለት ነው። ከዛ በኋላ እንደምትመለከቱት እህታችን በዚህ አይነት በሚያሳዝን ሁኔታ ትገኛለች። ከዚህ በፊት እንግዲህ ቤተሰቦቿ ገና ወዲያው እንደጀመራት አካባቢ ማለት ነው ወደ አዲስ አበባ ወስደዋት ነበረ፣ መድኃኒትም ሰጥተዋት ነበር። ከዛ በኋላ ግን አቅማቸው ስለማይፈቅድ ያን ያህል ገንዘብ እንደዚህ እሷን ለማሳከም አቅማቸው ስለማይፈቅድ በዚህ ሁኔታ ላይ ትገኛለች እህታችንን መክያ። እህታችንን መክያ ማገዝ መርዳት ለምትፈልጉ እታች እዚህ ላይ ቪዲዮ ላይ አካውንት አስቀምጥላችኋለሁ፣ ስልክ ቁጥር አስቀምጥላችኋለሁ። እየደወላችሁ እንዲሁም በአካውንት የተቻላችሁን ያቅማችሁን ሁላችሁም ርብርብ እንድታደርጉላቸው በአላህ ስም ጠይቃለሁኝ። ግሮይ ይዘረጋል። ታወራለች አሁን ምንም አይነት መድኃኒት አትወስድም። ምንም አይነት መድኃኒት አትወስድም። የተለየ አሁን ከዚህ ባሻገር አሁን የተለየ ነገር እንደ ምን ያማታል? ያኔ ያስቷታ ያስፈይ ይሆናል አይደል? ያንቀጠቅጣል። በተለይ ማታ ነው የሚጀምረው። እኔ ጮህ ማለት ነው። ያው ልጅቱ መናገራችንም አብሉኛ ዘጥኝ ማለታችንም ይሄንን ሁላ የምትለው ቃል የላትም፣ አትናገርም፣ የምትለው ነገር የለም። ያው እነሱ ስራ ላይ ከሆኑ ራበኝም ነው የምትለው ነገር የለም። ይሄን በላኝ፣ ይሄን እንዲሆነ፣ ይሄን አቃጠለኝ፣ ሞቀኝ ምናምን እንኳን ማለት አትችልም። ዝም ብላ አላህ እንደሰጣት ብቻ እንደሄድ ትተኛለች፣ ታድራለች፣ ትውላለች። ምንም ነገር የለም። አላህ ብቻ እንግዲህ ሰበብ ሆናችሁ እናንተ የምትችሉ ሰዎች ያው ያላችሁን ነገር እንድትረዷት ነው። ኢንሻአላህ ሰበብ እንድትሆንላን ነው እና ለእናንተንም አላህ አጅራችሁን አላህ ይፈላችሁ ነው የምንለው። ሌላ ነገር ነው። አካውንት ማን ያለው ይነቷል? ይነቷ አካውንት አለ? እሺ ይነቱን አካውንት ካለ ስልክ ቁጥርም አለ አላችሁ አለ እኮ ስልክ ቁጥርም አለ እና አካውንቱን አለ አካውንቱ አለ። እስኪ አንተ ፊት ለፊት አላህ ይህንን መስራት ለሚችሉ ሰዎች አላህ እንደው እችን ልጅ እንደው ቀጥ አድርጎ እንትን ብሎ ሰበብ እንድትሆንላት ነው እሱን ጠይቃለሁ። ያ ነገር የለውም ኢንሻአላህ። ወይ ዋላህ يا الله تنزباج ولا يسرع
እና ያው እንግዲህ ልጅ በውጭም ሆነ በሀገር ውስጥ በውጭ ያላችሁ ወንድሞቻችን እና ለመርዳት የምትፈልጉ አካውንት ቁጥር የእናቷ ያው እርጎ ይመር ሽበሺ ይባላለች እና አካውንት ቁጥራቸው 1054 ነው። በዚህ አካውንት የምትችሉ ሰዎች በዚህ እንዲሁም እዚህ ጋር በምትመለከቱት አካውንት ማለት ነው። እዚህ ጋር በምትመለከቱት አካውንት የእናቷ አካውንት ነው። እርጎ ይመር ሽበሺ ይላል። እዚህ ጋር በኢትዮጵያ ንግድ ባንክ 1054953184 እና 2 ብለው እንግዲህ የተሻላችሁን ያቅማችሁን ሁልጊዜ እንደምታደርጉት ሁልጊዜ ድጋፋችሁን እንደምትሰጡት ለዚህችም እህታችን የተሻላችሁን ያቅማችሁን ድጋፋችሁን እንድታደርጉ በአላህ ስም እንጠይቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።